ከዚህ ቀጥዬ ለስኳር ህመም የሚስማሙ 7 አይነት የጎመን አሰራሮችን ዝርዝር አድርጌ ወደ እናንተ አቀርባለሁ ማለት ፈን በሽንኩርት አቆላልተን በነጭ ሽንኩርት አድርገን አሳምረን የምንመገበው አሰራር አይነት ነው። እሱን በእንጀራ እንግዲህ እንጀራ በተለይ በምንመገብበት ሰዓት ይህንን ጎመን ሰፋ አድርጎ መመገብ ይረዳል፣ ያግዛል። በካርቦሃይድሬት ኮንቴንቱ ያነሰ ስለሆነ እንደዚሁም ደግሞ በካሎሪም ያነሰ ስለሆነ ከእንጀራ ጋር ስንመገበው ስኳር መጠናችን በፍጥነት ከፍ እንዳይል ስለሚረዳን ስለሚያግዘን ማለት ነው። እንደዚሁም ደግሞ በቀጣይነት ደግሞ እንደዚሁ የምናየው ጎመንን በሰላጣ መልኩ ልንመገበው እንችላለን። በጣም ልዩና ጣዕም ያለው ነው። ጎመንን በሰላጣ መልኩ በጣም አዘውትሬ ከምመገባቸው የምግብ አይነቶች አንዱ ነው። ቀላል ነው አሰራሩም። ጎመኑን በደንብ ጥብ አድርገን በውስጡ አሸዋ መሳይ አፈር መሳይ ነገሮች ካሉ እነሱን ርግፍ ርግፍ አድርገን ቅጠሉን ብጥስጥስ አድርገን ወይም ክትፍትፍ አድርገን ከቀይ ሽንኩርት ጋር ከቃሪያ ጋር እናደባልቅና ከዛ በኋላ ትንሽ የኦሊቭ ኦይል ከላዩ ላይ ትንሽ የጨው ሎሚ አድርገን በደንብ አድርገን አደባልቀን ለ1 ሰዓት ያህል ማሪኔት ካረግነው በኋላ ጣዕሙን በደንብ ሶክ እንዲያደርገው ነው ጎመኑ። ከዛ የምንፈልጋቸውን ደግሞ ሌላ ግብአቶች እንደ ተቀቀለ እንቁላል ሊሆን ይችላል፣ የተለያየ ፍሬዎች፣ ለምሳሌ የዱባ ፍሬን እጠቀማለሁኝ እኔ። እንደዚሁ ቻይ ሲድም ደግሞ ትንሽ በተን ማድረግ ይቻላል። ላዩ ላይ የተለያዩ ቅመማ ቅመሞችን አድርጎ በዛ መልኩ መመገቡ ደግሞ ሁለተኛው የጎመን አሰራሩ ነው። በቀጣይነት ደግሞ እንደዚሁ መንገድ ላይ የምንገዛውን ወይም ከሱቅ የምንገዛውን ቺፕስ ከምንበላ የጎመን ቺፕስ መስራት እንችላለን። አሰራሩ በጣም ቀላል ነው። እንደዚህ ፓን ላይ ወይም ደግሞ ዘርጋ ያለ የብረት ሳህን ላይ ጎመናችንን አጥበን በጨርቅ አድርቀን ከበተን ነው በኋላ ትንሽዬ ጨው፣ ትንሽዬ ቁንዶ በርበሬ በተን አድርገን ትንሽዬ ኦሊቭ ኦይል እጃችን ላይ እናደርግና ጎመኑን አሸት አድርገን ዘርግት አድርገን ኦቨናችን ውስጥ እንከተውና ለ10 ደቂቃ ያህል ስናቆየው በደንብ ድርቅ ብሎ እንደ ቺፕስ እንትን እያለ ኩርሽም እያለ እንመገበዋለን። አንዳንድ ጊዜ እንግዲህ የምግብ የተለያየ አማራጮች ስንፈልግ ወይም ቴሌቪዥን ስናይ ምናምን ስናይ ከሌሎች ጋር ቺፕስ እና እንደዚሁም ደግሞ ፖፕኮርን የመሰሉ ነገሮችን ከምንመገብ ይሄንን በዛ መልኩ መመገብ እንችላለን። ሌላው በጣም ደግሞ ወሳኝ የሆነው ሌላው ትልቁ ነገር ጎመንን ቁርስ ላይ ለማካተት እንደዚህ በስሙዚ መልኩ መመገብ እንችላለን። አንደኛ የቁርስ ሀሳብም ይቀንስልናል፣ ሁለተኛ ደግሞ ለዲቶክሲፊኬሽን ቅድም እንዳልኩት ጉበታችን በውስጣችን የሚከማቸውን መርዝ አጥቦ ለማውጣት ያግዘዋል። በሰልፈር ከፍ ያለ ስለሆነ እንግዲህ ጎመናችንን አጥበን ጭቅጭቅ አድርገን ብሌንደር ውስጥ ከከተትን በኋላ ብንፈልግ ግማሽ ሙዝ መጨመር እንችላለን፣ ወይም ፓፓያ መጨመር እንችላለን፣ አናናስ መጨመር እንችላለን። እሱን አድርገን ከፈጨን በኋላ እንደዚሁ አድርጎ መጠጣት ነው። በጣም ጣዕሙ ልዩ ነው። የሚሰጠው የጤና ጥቅም ደግሞ ተገልጾ የሚያልቅ አይደለም። እንደዚሁ ደግሞ ከተለያዩ የአትክልት አይነቶች ጋር እንግዲህ ብዙ ጊዜ ጎመንን ከድንች ጋር እንጂ ከዛ ውጭ ብዙ ሲሰራ አላይም በኛ እንግዲህ በባህላችን ወይ ደግሞ ባለሁበት አካባቢ። ነገር ግን ጎመን ከምንም አይነት የአትክልት አይነቶች ጋር ሊሰራ ይችላል። ጣዕም እንዲኖረው ያደርጋል። እንደዚሁም ደግሞ አይናችን የተለያየ ከለሮች የተለያየ ነገሮች ሲያይ ደስ ይለዋል። ውስጣችንም ደግሞ ደስ እያለው የምንበላው ምግብ ጤና ነው ማለት ነው። እንደዚሁ ደግሞ ጎመንን በሱፕ መልኩ መጠጣት እንችላለን። ጎመንን ሌሎችን ሱፖች ከሰራን በኋላ ብንፈልግ ከሽምብራ፣ ከአተር፣ ከባቄላ የተሰራ ሱፕ ሊሆን ይችላል ወይም ሾርባ። እሱን ከሰራን በኋላ ልክ ልናወጣ ስንል ጎመናችንን በትንሹ በደንብ ክትፍ አድርገን ከላዩ ላይ ጨመር አድርገን 1-2 ደቂቃ ካበሰልነው በኋላ አውጥተን መመገቡ በተለይ ደግሞ ከባቄላ ጋር እና ከቦሎቄ ጋር የሚሰራ ሾርባ ላይ አንደኛ የስኳር መጠናችን ከፍ እንዳይል ያደርጋል። ሁለተኛ ደግሞ እንደዚሁ የተለየ ቫራይቲ የሆነ ምግብ እንድናገኝም ያደርጋል። ጣዕሙ በጣም ልዩ ነው። በነጭ ሽንኩርትን ዝንጅብልን እንጨምርበታለን።
ለየት ያለ ጣዕም ይሰጠዋል። ስኳራችንም ከፍ እንዳይል ያደርጋል። በውስጡም ያሉትንም ንጥረ ነገሮች እንድናገኝ ያደርጋል። ሌላው ደግሞ እንደዚሁ እኔ በተለይ ፓስታና ሩዝ ነገርን አዘውትሬ መብላት ካለብኝ በምበላበት ጊዜ ከስጎ ይልቅ የምጠቀመው ጎመንን ነው እንደ ስጎ የምሰራው። ያ እንግዲህ በፓስታ እና በሩዝ ውስጥ ያለውን የካርቦሃይድሬት መጠን ባላንስ እንዲያደርግልኝ ስለሚያደርግ ጎመኑን በደንብ አድርጌ በስሱ በቀጫጭኑ በደንብ አድርጌ ከትፌ ወይም ደግሞ መፈጨትም ከሆነ ፈጭቼ ፓስታው ከተቀቀለ በኋላ እንደ ስጎ እሱን ነው የምጠቀመው እና እናንተም በዛ መልኩ ብትመገቡት የስኳር መጠናችሁ ላይ ያለውን ልዩነት ለውጥ ታዩታላችሁ። ከሞከራችሁት ደግሞ እንዲሁ አስተያየታችሁን በኮመንት ላይ እንድታስቀምጡልኝ በዚህ አጋጣሚ ጠይቃለሁኝ። እንግዲህ ስለ ጎመን ብዙ ተነጋገረን፣ ተማማርን፣ ስለሚሰጣቸው ጥቅሞች፣ በውስጡ ስላሉት ንጥረ ነገሮች፣ በምን መልኩ መመገብ እንደምንችል አየን። በስተመጨረሻ ደግሞ ቅድም ያልኩትን ጎመንን ስንመገብ ማድረግ ያለብን ጥንቃቄ ዋናው ምንድን ነው? ቅድም እንዳየነው ንጥረ ነገሮቹ ላይ በቫይታሚን ኬ በጣም ከፍ ያለ ነው ከቫይታሚን ኬ መጠኑና አንድ ኩባያ ጎመን ውስጥ ቢያንስ ወደ 410% በቀን ከሚያስፈልገን በላይ ስላለ የደም መርጋት መድኃኒት ደም እንዳይረጋ የሚያደርግ መድኃኒት የምትወስዱ ሰዎች የቫይታሚን ኬ መጠናችን በጣም መቆጣጠር ስላለብን እንግዲህ ጎመን አመጋገባችንም ከሐኪሞቻችን ጋር ተነጋግረን ሳይበዛ መሆን ስላለበት እንግዲህ ጎመንን ስንበላ ማድረግ ያለብን ጥንቃቄ እሱ ብቻ ነው። ሌላውን በደንብ መብላት እንችላለን። ነገር ግን ደም እንዳይረጋ መድኃኒት የምንወስድ ሰዎች ያንን ጥንቃቄ በማድረግ በመጠኑ መመገብ እንችላለን ማለት ነው። እስከ ትምህርቱ መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁኝ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ በተለያዩ የሶሻል ሚዲያዎች ጋር ከኛ ጋር ኮኔክት ያድርጉ። በተለይ ደግሞ ትምህርቱን ቀጥታ ሶሻል ሚዲያዎቹም ላይ ስለሚጫኑ እዛም እንዲያገኙ፣ ጥያቄም ሲኖሩት ደግሞ በቀጥታ ሶሻል ሚዲያ ላይ እንዲጠይቁ በኢንስታግራምም በፌስቡክም ኮኔክት ያድርጉ ከኛ ጋር ላለሁኝ። እስከ ትምህርቱ መጨረሻ በድጋሚ አብራችሁ ስለቆያችሁ አመሰግናለሁ። በቀጣዩ ደግሞ ሳምንት በተለየ ትምህርት ወደ እናንተ መጣለሁኝ። እስከዛው ድረስ መልካምና የተባረከ ጊዜ ይሆንላችሁ።